በአውሮፓ 27 ሀገራት ድርብ ጋብቻ ህገወጥ ነው። በአሜሪካም ብዙ የትዳር ጓደኛ መያዝ በህግ ያስቀጣል። የእስር ሊሆን ይችላል፣ የገንዘብ ሊሆን ይችላል። አንድ ወንድ ብዙ ሚስት አለው ማለት የማይታሰብ ነገር ነው። ነገር ግን በአፍሪካ በርካታ ቦታዎች ላይ ይህ ህግ አይሰራም። ያ ማለት ድርብ ጋብቻ እንደ ህገ ወጥ ነገር አይታይም። የህይወት አንድ አካል እስኪመስለን ድረስ እንደ መብት አሊያም እንደ ግዴታ ሊታይ ይችላል። ዛሬ የምወስዳችሁ ሀገር ታንዛኒያ የምትገኝ ትንሽዬ የገጠር ከተማ ሊጆንቤ ነው። አንድ ጥያቄ ልጠይቃችሁ። አንድ ሰው ስንት ሚስቶችን ማስተዳደር ይችላል? 2፣ 3 አሊያም 5 ሊሆን ይችላል። ዛሬ የምነግራችሁ ባለ ታሪክ ግን 20 ሚስቶችን ማስተዳደር ይችላል። አዎ 20 ሚስቶችን ማስተዳደር ይችላል። እሱ ብቻ አይደለም፣ 20 ሚስቶች አሉት፣ 104 ልጆች አሉት፣ 144 የልጅ ልጆች አሉት። ታዲያ ይህ በአንድ ሰው አይምሮ ከባድ ነው። እንዴት ሊያስተዳድራቸው ቻለ? በምንስ ምክንያት ይህንን የሚያክል ግዛት ሊመሰርት ቻለ? እናም እንዴት ነው እነዚህ ሚስቶቹ ጋር አብሮ የሚኖረው የሚሉትን በርካታ ነገሮችን አሳያቸዋለሁ፣ አስቃኛቸዋለሁ። ይህች ምድር ያልያዘችው ጉድ የለም፣ ያልታያለም። ዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ ከማድረግ ላይክ ከማድረግ ጀምሩ። እኛ ጋር አብራችሁ ተጓዙ፣ የትም እንዳትሄዱ። ይህ ሰው ስሙ ማዜ ኢንቴሎ ሚዮኔቻ ካፒንጋ ይሰያል። ከ20 በላይ ሚስቶች አሉት፣ 104 ልጆች፣ 144 የልጅ ልጆች አሉት። ታዲያ 16ቱ ግን ዛሬ አብሮት ያሉ ሲሆኑ 4ቱ ግን በሞትም በተለያየ ምክንያት ከሱ ጋር የሉም። ታዲያ እንዴት ነው የሚኖረው ካልን ቤት ሰርተው በአንድ ቤት የራሳቸውን ከተማ ሰርተዋል። ሰው እንዴት 16 ሚስቶችና 104 ልጆችን ሊያስተዳድር ይችላል? ታንዛኒያ ከመሰረተ ልማቶች የራቀች በመሆኗ በዚህ ገጠራማ መንደር ውስጥ አንድ መንደር መስርተዋል። አንዳንዶቹ እናቶች ናቸው፣ አንዳንዶቹ በጣም ወጣቶች ናቸው። ይህ በአንድ ሌሊት የተፈጠረ ታሪክ አይደለም። ይልቅስ ፈልጎት ሳይሆን አባቱ አስገድዶት እንደሆነ ይናገራል። I was a young man then. I had just married my first wife in 1961. My first child was born in 1962, but my father told me one wife is not enough. Our family must grow, and so I listened. ነገሩ እንዲህ ነው። 1961 የመጀመሪያ ሚስቱን አገባ። አንድ ሚስት፣ አንድ ቤት፣ አንድ ልጅ። ይህ ቀላል ህይወት ነበረ። 1962 ቀጠለ። አንድ ልጅ በቂ እንዳልሆነ ተመለከተ። አባቱ አንድ ሚስት በቂ አይደለም፣ ቤተሰባችን ቁጥሩ ማደግ አለበት፣ ያንን የምታደርገው ደግሞ አንተ ነህ በማለት ኃላፊነት ይጭኑበታል። አላቅማማም። ደግሞ አገባ። እንዳሉም በጥቂት ዓመታት 5 ሚስት አገባ። ቁጥሩ ጨመረ። ከ5 ወደ 10 ደረሱ። 20 ሞሉ። ይህ ቤተሰብ ሳይሆን ግዛት በሉት። አንዳንዱ ሲሞቱ፣ አንዳንዱ በተለያየ ምክንያት 4ቱ የሉም። አሁን ግን ከ16 ሚስቶቹ ጋር ይኖራል። አስቡት፣ የ16 ሚስቶች ጠባይ፣ የ104 ልጆች ኃላፊነት በአንድ ሰው ትከሻ ላይ ኖሮ እንዴት መኖር ይቻላል? እሱ ጋር ቀላል ነው። ይህ ሰው ሴት ብቻ አላገባም፣ ቤተሰብም አግብቷል። ይህም 7 እህታማቾችን አግብቷል። አዎ 7 እህታማቾችን አግብቷል። እንዴት? የአንድ አባት የአንድ እናት ልጆች ናቸው። እነዚህ እህትማማቾች አንድ ይሄንን ሰው አግብተው እየኖሩ ነው። ምክንያቱም የመጀመሪያ ሚስቱን ካገባው በኋላ እንዴት እንደሚንከባከባት ስትመለከት ሌላኛው እህቷን ጠራቻት። እንዲህ እያሉ 7 እህትማማቾች አንዱን ይህን ሰው አገቡት። ይህ ክስተት እንዴት ነው? ሰው ሌላው እንኳን ቀርቶ አንድ ባለትዳር መስማማት በከበዳቸው ሰዓት ላይ 16 የቤተሰብ አባላትን እንዴት ሳይጣሉ ብለን ተነጋገርን። እነዚህ ጋር ግን ሁሉም ደስተኛ ናቸው፣ እንዴት አይጣሉም ብለን ጠየቅናቸው። ምላሻቸው እንዲህ ነበረ። ሁሉም ሚስቶች የራሳቸው ቤት አላቸው፣ የራሳቸው ማብሰያ ክፍል። እዚህ ውድድር የለም። ሁሉም ሰው ቦታውን ያውቃል። አብረው ያርሳሉ፣ አብረው ይበላሉ። ታዲያ በሚታረሰው ባቄላ ሊሆን ይችላል፣ ሙዝ ሊሆን ይችላል፣ ካዛንፋ የሀገራቸው ምርት ሊሆን ይችላል። ማንም አይራብም፣
ለሁሉም የሚበቃ ነገር አለው ይላሉ። በዓመት 2 ይህ ቤተሰብ ሚስቶቹ፣ ልጆቹና የልጅ ልጆቹ ጭምር ይሰበሰባሉ፣ ያወራሉ፣ ይወያያሉ፣ አዲስ ሕግ ያጸድቃሉ፣ ይስቃሉ፣ ይጫወታሉ። የአንድ ሰው ራዕይ ነው። ይህ በዓመት 2 የሚያደርጉት ተግባር ነው። ታዲያ ችግር ቢፈጠርስ ብለን ጠየቅናቸው። ሚስቶቹ እንደዚህ ብለው መለሱ። ነገሩ ሳይተልቅ ሳይገዝፍ ወደ ሌላ ነገር ሳያመራ ወዲያው ይፈታል ብለው መለሱልን። እንግዲህ በዚህ ማህበረሰብ ውስጥ እንኳን የ104 ልጆች ይቅርና የ10 ልጆችን ስም መያዝ እንኳን በሚከብድበት ጊዜ እርሱ የልጆቹን ስም ያውቃሉ ወይ ብለን ድጋሚ ጠየቅናቸው። እንደዚህ ነበር ያሉት። 50ዎቹን በቀላሉ አውቃለሁ፣ ምክንያቱም በቅርቤ ስላሉ። አንዳንዶቹ መምህራን ናቸው፣ አንዳንዶቹ ነርሶች ናቸው፣ ሌሎቹ አግብተው ወጥተዋል፣ አንዳንዶቹም ከሀገር ውጪ ናቸው ብለው መለሱልን። ታዲያ በዚህ ቤተሰብ ደስታም እንዳለ ሁሉ ሀዘንም አጋጥሟቸዋል። 40 ልጆቻቸው በሞት ተነጥቀዋል፣ ማለትም በህይወት የሉም። ታዲያ አንዳንዶቹ በህመም አንዳንዶቹ በአደጋ ነው የሞቱት። ነገር ግን ይህ ቤተሰብ ድጋሚ ለየት የሚያደርገው ነገር ሲሞቱም የመቃብር ስፍራ አላቸው። ሁሉም ቤተሰብ በዚህ የመቃብር ስፍራ ይቀበራሉ። ይህ የአንድ ቤተሰብ ሳይሆን የአንድ ግዛት መተዳደሪያ ህግ ነው። በመጨረሻም እንደዚህ ያልናቸው፣ እርሱ ለልጆቹ ምን ይመክራሉ? ከአባቱ የተቀበሉት ይህንን ከሆነ እርሱ ደግሞ ለልጆቹ ስንላቸው አንዱ ልጃቸው በእሳቸው እንደወጣ ይናገራሉ። ዳውድ ይባላል። የራሱን ግዛት ትልቅ ማህበረሰብ መፍጠር ይፈልጋል። No, he is copying me. But in his heart there is pride. እርሱ ስንላቸው የአባቴን ግዴታ ተወጥቻለሁ ይላሉ። በዚህ ላይ ያበቃል። ያላገባችሁ ምን እያሰባችሁ ነው? አስቡበት። ይህ ቪዲዮ ይጠቅማል ለምትሉ ሰዎች ሼር አድርጉላቸው። ቀጣይ ምን ታሪክ ሊፈጠር ይችላል? ይህች ዓለም ያልያዘችው ጉድ የለም፣ ያልታየ ዓለም።